ሰላም ጤና ይስጥልን። ዮሴፍ እባላለሁ ከስኪል ማሰልጠኛ ነው። አሁን የምናየው ማንፈልገው ፕሮግራም ኮምፒውተራችን ላይ ቢኖር እንዴት ነው የምናጠፋው የሚለውን እናያለን። ማንፈልገው ፕሮግራም እንዴት ነው የምናጠፋው የሚለውን እናያለን። ከዚህ ፕሮግራም ይሄን ካሳየኋችሁ በኋላ ደግሞ ፕሮግራሞች እንዴት ነው የሚጫኑት የሚለውን አሳያችኋለሁ። ተከታታይ የሆኑ ስልጠናዎች ልንሰጣችሁ ነው። ሂስትሪ አካውንቲንግ ላይ፣ ፎቶሾፕ ላይ፣ ቪዲዮ ኤዲቲንግ ላይ እና ማይክሮሶፍት ኦፊስ ከኮምፒውተር ጋር ስለምንሰጣችሁ እንዴት ይጫናል የሚለውን ከማየታችን በፊት እኔ ኮምፒውተር ላይ ያሉትን አጠፋለሁ። እናንተ ምናልባት ማትፈልጓቸው ፕሮግራሞች ካሉ እናጠፋለን ማለት ነው። እሺ፣ መጀመሪያ ፋይሎቻችንን ለማጥፋት እዚህ ጋር ሰርች የሚል አለ። ሰርች የሚለው ላይ እንገባለን ማለት ነው። እዚህ ጋር ሰርች የሚል አለ። ሰርች የሚለው ላይ በቀላሉ ፋይላችንን ለማግኘት ማለት ነው። ወዴት ነው የምንገባው? ሰርች ላይ ኮንትሮል ፓናል ላይ እንገባለን። ኮንትሮል ፓናል ላይ ከገባን በኋላ አግኝቼዋለሁ። እዚህ ጋር ፕሮግራምስ የሚል አለ። እሱ ውስጥ ነው የምንገባው። እዚህ ጋር ፕሮግራምስ የሚለው ውስጥ እንገባለን። ፕሮግራምስ ከሚለው ውስጥ አንኢንስቶል ፕሮግራም የሚለው ላይ እንገባለን ማለት ነው። ከዛ በኋላ ፋይሎቻችንን እንፈልጋለን። ማናጠፋው ምን ማጥፋት የፈለግነውን ፋይል እንፈልጋለን። እዚህ ጋር አሉ። ሂስትሪ እንዴት ይጫናል የሚለውን አሳያችኋለሁ። ማይክሮሶፍት ኦፊስ እንዴት ይጫናል የሚለውን አሳያችኋለሁ። ቪዲዮ ኤዲቲንግ የምናደርግበትን ፕሮግራም እንዴት ይጫናል የሚለውን አሳያችኋለሁ። ምናልባት ደግሞ ከዚህ በፊት የጫንኳቸው አሉ ማልፈልጋቸው ፕሮግራሞች፣ እነሱን አጥፋለሁ ማለት ነው። ለምሳሌ እኔ በዚህኛው ነው ማሳያችሁ። በቀጣይ ፎቶሾፕን CS6 በሚለው ነው እሱ እንዴት ይጫናል የሚለውን ስለማሳያችሁ አሁን ላጥፋው። ለማጥፋት ምንድነው የሚደረገው? አሁን እዚሁ አዶቤ የሚለው ላይ ክሊክ አደርጋለሁ። ያው ከላይ መጥቶልኛል፣ አንኢንስቶል የሚል መጥቶልኛል። እሱን ነው የምነካው ማለት ነው። ከዛ እዚህ ጋር ምርጫ ይመጣልናል። አንኢንስቶል ማድረግ ትፈልጋላችሁ ይለናል። የስ ነው የምንለው። ከዛ ኦኬ እለዋለሁ። የስ ሌሎችንም እንደዚህ ክሊክ እያደረግን እናጠፋለን ማለት ነው። አጫጫኑንም አሳያችኋለሁ። ፎቶሾፕን በቀጣይ ለመማር እንዲረዳችሁ አጫጫኑንም አሳያችኋለሁ። ሪሙቭ ብሏል። ሌላ ደግሞ ሂስትሪንም ማጥፋት ፈልጋለሁ። እንዴት እንደሚጫን ለማሳየት ስለምፈልግ ለእናንተ ማለት ነው። ሂስትሪንም ለማጥፋት ምንድነው የማደርገው? አንድ ክሊክ አደርጋለሁ። ከዛ አንኢንስቶል ወይ ቼንጅ የሚል አለ እዚህ ጋር። ልክ የቀድሙ ተመሳሳይ ይመጣልናል። ታዲያ አላርግላችሁ። ይሄ ነው ሂስትሪ የሚለው ይሄ ነው ያው ነው። ከዛ ከላይ እሱን ስንነካ አንኢንስቶል የሚል ይመጣል። ያ አንኢንስቶል አገኛችሁት አይደል? እሱ ላይ ክሊክ አደርጋለሁ ማለት ነው። የስ እለዋለሁ። እያጠፋልኝ ነው። ተከታታይ የሆኑ እስከሚያጠፋልን ጊዜ ድረስ እንወያያለን። ተከታታይ የሆኑ ስልጠናዎችን ያዘጋጀውላችሁ። ስልጠናዎችን በደንብ ተከታትሎ ብቁ ለሆነ ፈተናዎቻችንን ለሚያልፍ ሰርቲፊኬት መስጠት እንችላለን። መጥቶ መውሰድ ይችላል። አብሶ ቢሾፍቱ አካባቢ ያለ ሰዎች መጠቀም ይችላሉ ማለት ነው። እዚሁ ስለሆነ እኛ ትንሽ ጊዜ ይፈልጋል። እሱን ያጠፋል ማለት ነው። ማይክሮሶፍት ኦፊስንም እንዴት ይጫናል የሚለውን ስለማሳያችሁ እዚህ ጋር ማይክሮሶፍት ኦፊስን አጠፋዋለሁ። ግን ቢዚ እንዳይሆንብን አንዱን እስኪጨርስ ድረስ ትንሽ መጠበቅ አለብን። አለበለዚያ ኮምፒውተራችን ቢዚ ይሆንብናል፣ ይጨናነቃል ማለት ነው። የሂስትሪ አካውንቲንግን ስልጠና ከመጀመሪያው እስከ መጨረሻው እንሰጣችኋለን ማለት ነው። ሪሙቭ የሚለውን ነካዋለሁ። የመጨረሻውን ምርጫ ነክቼዋለሁ ማለት ነው። እዚህ ጋር ሪሙቭ የሚለውን ነክቼዋለሁ። ከዛ ኔክስት እላለሁ። የስ ኦኬ እለዋለሁ። እዚህ ጋር ያው እያጠፋ ነው። የተወሰነ ጊዜ መጠበቅ አለባችሁ። ኮምፒውተራችሁ እንደዚህ ቢዚ ሲሆን ቶሎ መነካካት የለባችሁ። የሚጨናነቅና ኮምፒውተራችሁ መስራት ያቆማል ማለት ነው።
ትንሽ ደቂቃ ግን ከጠበቅነው ይጨርሳል ማለት ነው። እስከዛ ፒችትሪ አካውንቲንግን ለምንድን ነው የምንጠቀመው? በቀጣይ ሰፊ ቱቶሪያሎች አሉ ከፒችትሪ ጋር ያዘጋጀናቸው። ከመጀመሪያው ካምፓኒ ከፍተን እስከ መጨረሻ ክሎዚንግ ድረስ እናያለን። ለምንድን ነው የምንጠቀመው ፒችትሪ? ፒችትሪ ለምንድን ነው የምንጠቀመው እያሰባችሁ ጠብቁኝ፣ ቶሎ እለቅላችኋለሁ ቪዲዮ። ፒችትሪ ምንድን ነው? ቀላል በሆነ መንገድ ነው እሺ የምትነግሩኝ። ኮምፒውተርስ ምንድን ነው? ኮምፒውተር በቀጣይ እንማራለን። ቀላል በሆነ መንገድ ነው ለተማሪዎቻችን ስልጠና የምንሰጠው። እኔ ኮምፒውተር ምንድን ነው የሚለውን ለተማሪዎች እንዴት እንደመልስ ልንገራችሁ። እናንተ ያዘጋጃችሁትን መልስ አስቡት። ኮምፒውተር ምንድን ነው የምላቸው ለተማሪዎች? ማሽን ነው አይደለ? ማሽን አይደል ኮምፒውተር? ግን የተለያየ ስራዎችን የተለያየ ታስኮችን ወይ ደግሞ ካልኩሌሽኖችን ይሰራልናል። እንዴት ነው የሚሰራልን? እኛ በምንሰጠው ትዕዛዝ ማለት ነው። ኢንስትራክሽን ትዕዛዝ እንዴት ነው የምንሰጠው? በኪቦርድ እና በማውዝ ማለት ነው። አሁን እኛ የምናሰለጥናችሁ እንዴት ትዕዛዝ መስጠት ስላላችሁ ለኮምፒውተሩ የሚለውን ነው። ሁሉንም ስራ የሚሰራው ኮምፒውተሩ ነው። እዚህ ጋር ፊኒሽድ እያለ እየመጣልኝ ነው። ፊኒሽድ የሚለውን እነካለሁ ማለት ነው። አጫጫኑን አሳያችኋለሁ። ፕሮግራሞችን እንዳለ አስጠፋችሁብኝ። እሺ ችግር የለውም ለጨዋታ ነው። ስለዚህ እኛ ትዕዛዝ እንዴት እንሰጣለን የሚለውን ነው። ግን ኮምፒውተራችን የሚሰራልን ደግሞ ሌላ እንዴት ነው? በተጫነው ሶፍትዌር መሰረት ነው አይደል? እነዚህ ፕሮግራሞች ባይኖሩ አይሰራልንም። አንዳንድ ኮምፒውተሮች ለምሳሌ ባንክ ቤት የምንሄድ እዚህ ጋር እኔ ማስተምራችን ላይሰራልን ይችላል ካልተጫነ። ማይክሮሶፍት ኦፊስ ካልተጫነ የጽሁፍ ስራዎች ምናምን መስራት አይቻልም ማለት እነሱ የራሳቸውን ፕሮግራም አላቸው። ያንን ፕሮግራም ነው ማለት ነው የሚሰሩልን። ወይ አንድ ሐኪም ቤት ብንሄድ የሚሰራው ስለምንድን ነው ያኛው ኮምፒውተራቸው ከልብ ጋር ያለው ሊሆን ይችላል። አንድ አየር ኃይል ደግሞ ብንሄድ የሚሰራው ከራሱ ከዛ መስሪያ ቤት ጋር ያሉትን ሶፍትዌሮች ብቻ ነው ማለት ነው። ስለዚህ እኛ ፕሮግራሞች ጭነን እነዛን ፕሮግራሞች ነው ማለት ነው ትዕዛዝ እየሰጠን የምናሰራው ማለት ነው። አሁን ደግሞ ማይክሮሶፍት ኦፊስ እንዴት እንደሚጠፋ አሳያቸዋለሁ። የኮምፒውተር ዴፊኒሽን ላይ እመለሳለሁ። እዚህ ጋር ማይክሮሶፍት ኦፊስ የሚል አለ። እናንተም መቀየር ትችላላችሁ። 7 ካላችሁ ወደ 10፣ 10ም ካላችሁ ወደ ሌላ መቀየር ትችላላችሁ። ይህንንም ለማጥፋት እዚህ ጋር አንድ ክሊክ አደርጋለሁ። ከላይ መጥቶልኛል ማለት ነው። አንድ ኢንስቶል እለዋለሁ። ከዛ የስ እለዋለሁ ማለት ነው። ስለዚህ ኮምፒውተር ማለት ሪሙቭ ማድረግ ትፈልጋላችሁ እያለ ነው። የስ እንለዋለን። ኮምፒውተር ማለት ምንድነው? ማሽን ነው። የተለያዩ ታስኮች፣ ካልኩሌሽኖች ይሰራልናል በተጫነው ፕሮግራም መሰረት፣ እኛ በምናዘው መሰረት ማለት ነው። በተጫነው ፕሮግራም እና እኛ በምንሰጠው ኢንስትራክሽን። ስለዚህ እንዴት ትዕዛዝ መስጠት ትችላላችሁ የሚለውን ከመጀመሪያ እስከ መጨረሻ እናያለን ማለት ነው። ኪቦርድን ደግሞ ፈጣን ሆኖ ለመጠቀም እንዲረዳችሁ በቀጣይ አስቀምጥላችኋለሁ። ከታች ኮሜንት ላይ ወይ ዲስክሪፕሽን ቦክስ ላይ ማቪስ የሚል ሶፍትዌር አለ። እሱን ሶፍትዌር የምትጠቀሙት በጣም ፈጣን ነው የምትሆኑት። ኪቦርድ ላይ ስትጠቀሙ በጣም ፈጣን ነው የምትሆኑት ማለት ነው። በተጨማሪም አማርኛ እንዴት መጻፍ እንችላለን ደግሞ ያሉኝ ተማሪዎች አሉ። እሱንም አሳያቸዋለሁ ከዚህ ቱቶሪያል በኋላ ማለት ነው። ይሄኛው እያወረደልን ነው፣ እያጠፋልን ነው። ቀጥሎ ከዚህ ስልጠና በኋላ እንዴት መጫን ይቻላል ፕሮግራሞችን ደግሞ የሚለውን አሳያችኋለሁ። እንደዚህ እየሰራ እያለ መነካካት የለባችሁም። ቢዚ ነው የሚሆነው ኮምፒውተሩ ያለ በለዚያ ማለት ነው። አንዳንድ ሰዎች ኮምፒውተር ላይ በጣም ጎበዝ የሆኑ አሉ። በተለይ ዲዛይን ላይ በጣም ጎበዝ የሆኑ አሉ። ግን እንዴት ይሰራል የሚለውን ስለማይችሉት ነው። ስለዚህ በፎቶሾፕ ላይ እንዴት ይሰራል የሚለውን አሳያችኋለሁ። በፎቶሾፕ ሰርታችሁ እስከ መጨረሻ ድረስ ፕሪንት ቤት እንዴት ፕሪንት ማስደረግ ትችላላችሁ የሚለውን አሳያችኋለሁ ማለት ነው። ሰብስክራይብ በማድረግ ስልጠናዎቻችን እንድትከታተሉ እጋብዛችኋለሁ። ይሄ እስከሚጨርስ ድረስ ጊዜያችሁን እንዳልጨርስ፣ ይሄኛው ይጨርሳል። እስከዛው ሰላሙን። በቀጣይ ቪዲዮ እንገናኛለን። ቻው።